ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? አለ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ብዝት ይበልልኝ። አዲስ የገባችሁም አህለን ወሳህለን ወመርሐበን ብያለሁ። ቤቱ ቤታችሁ ነው። ተፈደዱ። የተወደዳችሁ የተከበራችሁ እንዴት ናችሁልኝ? ሰላም ናችሁ? አለ ወላሂ አልሐምዱሊላህ። ባላችሁበት አላህ ይጠብቃችሁ። ቪዲዮ ስትጀምሩት ላይክ እያደረጋችሁ ማለት ነው። ሼርስ እንኳን ያቀረዋል ኢንሻአላህ በአላህ ፈቃድ። አንድ ጊዜ መውጣት ለሱ አልጨነቅለትም፣ ግን በተቻላችሁ አቅም ሰበብ አድርሱ ነው ለማለት ነው። ሰበብ አድርሱ። ያው ላይክ ስታረጉት ያው ምንድን ነው የሚባለው ይባላል አንድ አህሉ ሰው ማለት ነው። ወላሂ ሳይ ማለት ነው በራሱ አይዲያ በራሱ እንትን አይደለም የሚመጣው ማለት ነው። እኔ ብዙ ሰው አውቃለሁ። የሰው ቪዲዮ እስከሚለቀቅ መቼ እውቀቱ ስላለው ያው ሰውማ ደግሞ ማለት ነው በውስጡ ምንም ፍሬ ባይኖርበት ያው በደንብ ድምቅ አድርገው በጽሁፍ በላዩ ጽሁፍ ድርግም ያደርጉበታል። በቃ ምን አለ ሲል በዛ ምክንያት እንትን ብሎ ተንደርድሮ ነው መሰለኝ የሚገባው ማለት ነው። ለምን እኔ አሁን ቪዲዮ የማይታይልኝ ያው ትክክል ነው፣ ርዕስ በላይ አልጽፍም። ለዛ ነው መሰለኝ የማታዩልኝ። ችግር የለም። ለማንኛውም ኢንሻአላህ ባላ ፈቃድ እውቀት ካለው ስጨመር ሳትወዱ በግዳችሁ ታዩታላችሁ እና ለሱ አያሳስበኝም። ችግር የለም። ግን አሁን ባወቃችሁት መስመር የምታውቁት የድምፅ የምትሰሙት በተቻላችሁ አቅም ሼር እያደረጋችሁ በቅንነት ማለት ነው የቺ እናታችን እንተባበራት። ይህንን ላይክ ሼር እያደረግ ከልጆቿ እንጨምር እና አንድ የሆነ ወንድሜ በዛ በቲክቶክ ማለት ነው ትክክለኛ ቃል ነው እሱ ነገር ውስጥ ያድሮብኛል። በቁመና እያለ አሁን እኛ መርዳት ምንም የሆነ በሆነ አይነት ነገር ድቅቅቅ ካለ ከአገልግሎት ውጪ ከሆነ አሁንም ደግሞ ወይ የሞተ ሰው ወይ በቃ ያንን ነው እንትን የምንለው ማለት ነው። ግን በጊዜ አግዙኝ ወይም እንደዚህ በሉ ተባበሩኝ ያለ ለመተባበር እንደዛ አይነት እንትን የለንም፣ እሌና የለንም። ለምን ሰው ምን እንመርጣለን? ሞቅ ያለው ቦታ ነው ያንን ሼር ያንን በቃ እንደዛ ነው። እስኪ ይቺ እህታችን ወይ ይቺ እናታችን ሁሌ ያው እየተናገረች ነው። እስኪ ሼር እናድርግ፣ ሰበብ እናድርሰላት ብሎ የሚተባበር ቢኖር እንደዚህ አልነበረም ማለት ነው። እኔ አሁን ዩቱብ ቢያድግልኝ ወላሂ እኔ እንጃ ብቻ እኔ እንጃ ያው ስለሚያመኝም ነው መሰለኝ የመጣው ግን ትንሽ ጊዜ ነው። ግን አለ አይደል እኔ እንጃ ብቻ አልሐምዱሊላህ በጣም ከብዶኛል ማለት ነው። እና እዚህ ብዙ ለመቆየት አልፈለኩም። አላህ ፍቃድ በቃ ባላ ፍቃድ ብዙ ለመቆየት አልፈለኩም። በቃ ቶሎ ብዬ ስራ አድርጌ የሆነ ያሰብኩት ካሳካው ሌላው ነገር የምንቀሳቀስበት ይሄንን ብትረዱኝ ብትረዱኝ እናለን። በእናንተ እኮ ምንም አይቀንስም እውቀቱ ያላችሁ ምን ማለት ነው። ላይክ እንደዚህ እያደረጋችሁ ሰብስክራይብ ሼር እያደረጋችሁ በቅንነት ብትተባበሩኝ ቀላል ነው ማለት ነው። ቀላል ነበረ ያንን ዩቱብ እንትን ቢልልኝ አላስ አልሐምዱሊላህ ርስቁ በአላህ ነው። ከልጆችም እንደዛ እየሰራው አልሐምዱሊላህ ያው ራሴ
አዳምጠዋለሁ ነበር፣ አዳምጥ ነበር ነው አስታምም ነበር እና እንደዛ ነው እላችኋለሁ የኔ ውድ ቤተሰቦቼ። እስኪ የዚች እናታችን የምትናገረው እርስም ባትጽፍበት በላዩ እስኪ ቆም ብለን ሰብር አድርገን እናዳምጣት፣ ያለችውን እንስማት ብላችሁ አዳምጣችሁ ብትተባበሩን ደህና ነው። አላህ ይተባበራችሁ። ባላችሁበት አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። የሚጠብቀንም በአማን በሰላም ያልነው አክን ሰርተን አላህ በአማን በሰላም የሀገራችን ያብቃ። ሀገራችንም ሰላም አላህ ያደርግልን። እኛም ባለንበት ሀገር አላህ ይጠብቀን። እወዳችኋለሁ። ከኔ በላይ ደግሞ አላህ ይውደድልኝ። ባላችሁበት አላህ ይጠብቅልኝ። በርቱ፣ ጠንክሩ። ረመዳን እየመጣ ነው። ኢንሻአላህ በአማን በሰላም እንትን ይለን። በአማን በሰላም አላህ በአፋችን ያስገባልን። አላህ ያድርሰን። አላህ አድርሶንና ደግሞ በአማን በሰላም አስይዞን በሰላም ያስፈታን። እንደ ረመዳኑ ያስቀምጠን። እንደ ረመዳኑ ይዘዋወርብን። ደህና እየሰራን ደህና እያሰብ እየደከመ እያስፈጠር ኢንሻአላህ በአላህ ፍቃድ እንደዛ ያደርግልን። አላህ ግድ የለው ረጅ የሆነ አላህ በትልቁ እጁ ይርዳል። አብሽር ያልፋል። የዛሬ ዓመት አሁን ረመዳን እየመጣ ነው ምናምን በላችሁ ልባቸው አይድከማቸው፣ አይዞ አጅርም አለን እኛ ነይተን ይህንን እንትን ካል ማለት ነው። ወላሂ አጅርም አለ። አንደኛ ብራችንን ብንቀበልም ቢሆን ግን ውስጣችን ንያ አድርገን የአላህ ብለን ዱዓ እያደረግን ከሰራን ማለት ነው ኢንሻአላህ አጅርም አለን ማለት ነው። እና ባላችሁበት አላህ ይጠብቅልኝ። ያለ ህዝብ ርህራሄ ከእናንተ ጋር ይሁን። እወዳችኋለሁ። ከኔ በላይ አላህ ይውደድልኝ። ሰላም አለይኩም።